ሄይ ጋይስ እንዴት ናችሁ? ዛሬ ለሃል አፕ የተዘጋጀ ገራሚ ዌብሳይት ነው ማሳያችሁ። ይሄ ዌብሳይት ሙሉ ለሙሉ የኤጀንቶችን ስራ 100% በሚባል ደረጃ ያቀላል። ለሆስቶች ደግሞ አፑን ከማውረድ ጀምሮ ሙሉ ስለ አፑ ዲቴል ይናገራል። በዚህ ቪዲዮ ላይ ማሳያችሁ አፑን እንዴት መጠቀም እንችላለን የሚለውን ነገር ነው። ሙሉ እንዴት ነው አፑን መጠቀም እንችለው የሚለውን እናያለን። መጀመሪያ ወደዚህ አፕ ስትገቡ እዚህ ጋር 4 ባንዲራዎች ይታያሉ። የኢትዮጵያ፣ የትግራይ፣ የኦሮሚያና የእንግሊዝ ማለት ነው። ይሄ ማለት ቋንቋን የሚወክል ነገር ነው። ለምሳሌ ይሄንን ዌብሳይት የምትጠቀሙት ሆስቶች አማርኛ ተናጋሪ ከሆናችሁ እዚሁ ኢትዮጵያ ባንዲራ ላይ እንዳለ ስትጠቀሙ እዚህ ላይ ያለውን ቴክስት ጽሁፉንም ቪዲዮንም በአማርኛ ታገኛላችሁ። የትግረኛ ቋንቋ ተናጋሪ ከሆናችሁ ደግሞ የትግራይ ባንዲራ ላይ ስታረጉት እዚህ ላይ ያለውን ሁሉንም ነገር በትግረኛ ተተርጉሞ ታገኙታላችሁ ማለት ነው። ቪዲዮውንም ጽሁፉንም። የኦሮምኛ ተናጋሪ ከሆናችሁ የኦሮሞ ባንዲራ ላይ ታረጉታላችሁ። የእንግሊዘኛ ተናጋሪ ከሆናችሁ ደግሞ የእንግሊዘኛ ላይ ታረጉታላችሁ ማለት ነው። ይሄ ሙሉ ለሙሉ አፑን በምትፈልጉት ቋንቋ አክሰስ እንድታደርጉ ይረዳችኋል ማለት ነው። እዚህ አፕ ላይ እንደምታዩት ኤጀንታችሁን ከማወቅ ጀምራችሁ አፑን ዳውንሎድ እስከማድረግ እንዲሁም ደግሞ እንዴት የፊት አሻራ እንደምትሰጡ እና እንዴት ኤጀንት እንደምትሆኑ እንዲሁም ደግሞ ብዙ አፑ ላይ ማወቅ ያለባችሁን ነገር በራሳችሁ ቋንቋ ግልጽ ተደርጎ ቀርቦላችኋል ማለት ነው። አሁን የምናየው ምንድነው? ይሄንን አፕ አንዳንድ ጊዜ ከሶሻል ሚዲያ ላይ ለምሳሌ ከቲክቶክ ላይ ስናወርደው አንዳንድ ነገሮች ሀፕን ሊያደርጉብን ይችላሉ። ይሄ ነገር ሁሉም ላይ ላይከሰት ይችላል፣ ግን እንየው። ለምሳሌ ይሄኛው ነው ሊንኩን ነካ ነው። ከዛ እዚህ ጋር ኦፕን የሚል ይመጣልናል። ሶ አንዳንድ ጊዜ ኦፕን የሚለውን ስትነኩት ወደ ዌብሳይቱ ላይ ያስገባችሁ ይችላል። ይሄ የዌብሳይቱ ችግር ሳይሆን አንዳንድ ጊዜ የቲክቶክ አሰራር እንደዚህ ስለሆነ ነው። ሶ ኦፕን ስትሉት ወዲያው ከከፈተላችሁ እንደዚህ ካስገባችሁ እሰየው ጥሩ ነው፣ ትቀጥላላችሁ በዛው። ግን አንዳንዴ ኦፕን ስትሉት የማይከፍት ከሆነ እዚች ጋር ሶስቷን ነጠብጣብ ትነካላችሁ። ከዛ እዚህ ጋር ትመጡና ኦፕን ኢን ብራውዘር የሚል አለ። እሱን ስትነኩት ቀጥታ እንደዚህ ወደ ዌብሳይቱ ያስገባችኋል ማለት ነው።